የሚዲያው መሪዎች በአዲስ ነገር ጠብቁን ብለዋል። የአዲስ ነገር ምንድን ነው? እኔም ለማየት ጓጉቻለሁኝ ማለት ነው። ይመስለኛል የመልሳቸው ቪዲዮ ነው። ያው ትላንትና ዱባይ ላይ ቅውጥ ያለ መልስ ነበራቸው። መልስ ፕሮግራም ብዙ ሰው ተገኝቶ እንደውም ከሰርጉ በላይ እጅግ በጣም ብዙ ሰው አይቻለሁኝ ማለት ነው። መልሱ ላይ ያው አመት ባልም ስለሆነ እንዲሁም ደግሞ ሰው አስፈቅዶ ወጥቷል ማለት ነው። በደንብ ባለፈው ያው እንትን ነበረ፣ አንደኛ ጊዜ አልነበረም፣ ሁለተኛ ደግሞ ሰዎች አልወጡም፣ አይመችም፣ መዳም አፈቅድም። አብዛኛው ደግሞ የመዳም ቅመሞች ናቸው የእነሱ ተመልካቾች አድናቂዎች ማለት ነው። እና በዛ ምክንያት አብዛኛው ሰው አልተመቸውም ነበረ እና አልተገኘም ነበር። ትላንትና ግን እጅግ በጣም ብዙ ሰው ነበረ ማለት ነው። ያማረ የመልስ ፕሮግራም ተንትን ብለዋል፣ ተከናውኗል። እጅግ በጣም ደስ ይላል፣ ያምራል። ከዚህ በላይ እንግዲህ ከዚህ በላይ ትልቅ ደረጃ ድረሱልን። በጣም ነው የምንከታተላችሁ፣ በጣም ነው የምንወዳችሁ። እናንተ ቅን ልጆች ናችሁ፣ እናንተ ጎበዝ ልጆች ናችሁ። ሰው ያለ ስማችሁ ስም ይለጥፍላችኋል፣ ያለ ስራችሁ ስራ ይሰጧችኋል። እናንተ ግን ሁሌም ወደፊት፣ የሰው ወሬ ወደ ኋላ እንዳይጎትታችሁ ማለት ነው። የምቀኛ ወሬ፣ የምቀኛ ስም ማጥፋት ምንም ነገር ወደ ኋላ ሊጎትታችሁ አይገባም። ሁሌም ወደፊት መገስገስ ነው ማለት ነው። እነሱ ሰውን ለማስጠላት ነበር እንደዛ ሲሉ የነበረው። ይበልጥ ሰው ወዷቸዋል። እኛ በእኛ ምክራችን ሰምቶ በቃ የመዳም ቅመሞችን አነቀን እና አብሬሽ ሰርግ ላይ ማንም የሄደ የለም ሲሉ ነበር፣ ሲበጠረቁ ነበረ ማለት ነው። ግን ይበልጥ እነዚህ ልጆች ምንድን ነው ያጠፉት ብለን ስናይ ምንም ጥፋት የለባቸውም። ከሚባሉት ነገር ሁሉ ነፃ ናቸው። እና ይበልጥ እንድንወዳቸው ይበልጥ በቃ እንድንከታተላቸው ነው ያደረጋችሁ ማለት ነው። የሰው ልጅ እኮ ካጠፋ ይወቀሳል። መጥፎ ነገር ካደረገ ይሄ ነገር ልክ አይደለም ይባላል። እነዚህ ልጆች ግን ምንም በማያውቁት ነገር፣ ምንም ባላደረጉት ነገር ለምን ተቀየሩ? ትላንትና ከአዋራ ላይ ተነስተው ለምን እዚህ ደረጃ ደረሱ ብለው ነው እንጂ እነዚህ ልጆች ምንም የሚያጠፉት ነገር የለም ማለት ነው። የኛ ህዝብ ያው ሰው ሲያልፍለት ደስ አይለውም። ሀታ የምን የቅርብ ወዳጃችሁ አይሆንም። ያኔ እንድትለወጡ ትልቅ ደረጃ እንድትደርሱ ማንም ሰው ይፈልጋል። ግን ያ ሰው ከዛ ሰው ከበልጣችሁ ግን ይቀየራል ማለት ነው። እንድትበልጡት ማንም ሰው አይፈልግም። እና እነዚህ ልጆች ትላንትና ከአዋራ ላይ ተነስተው እዚህ ደረጃ መድረሳቸው ያቃጥላቸው። አንዳንድ ሰዎች በስማቸውን እያጠፉ ነበር። የመዳም ቅመሞችን ብር ይበላሉ፣ ይዘርፋሉ እያሉ ስማቸውን እያጠፉ ነበረ። ግን ደግሞ ማስረጃ የላቸውም። ያለ ማስረጃ ነበር እንደዛ ሲሉ የነበረው። ተጋልጠው ያው ሀቅ ይወጣል። ውሸት የያዘ ደግሞ እንደዚህ ማፈሩ አይቀርም። መጨረሻው የጊዜ ጉዳይ እንጂ ማለት ነው። እና እነዚህ ልጆች ሀቀኛ ስለሆኑ ዛሬ ማንገታቸው ቀና አድርገው ስራቸውን እየሰሩ ይገኛሉ። ተመልካችም ይበልጥ እንዲወዳቸው ይበልጥ እነዚህ ልጆች ማን ናቸው ተብለው ስለ እነዚህ ልጆች ሰዎች ማወቅ፣ ቪዲዮቻቸው ማየት ይበልጥ እንዲታወቁ ነው የረዷቸው ማለት ነው። በነገራችን ላይ እና አብርሽ አድናቂዎች ራሱ የልብ አድናቂዎች ናቸው። እኔ በጣም ነው ያኮሩኝ፣ የልብ አድናቂ ማለት ነው። እዛ የቲክቶክ ገብተው ሲከራከሩላቸው ከሀቢባ ጋር አንዷ ስትሞግት ነበረ ማለት ነው። እና በቃ ያኔ እንደዚህ አይነት ወዳጅ፣ እንደዚህ አይነት የምር እኔ አላቅም እንደዚህ አይነት ሰው የሚወደው ሰው ጋር ተወዳጅነት፣ ሰው ተቀባይነት ያለው ሰው ማግኘት ማለት ነው። እና የእነሱ አድናቂዎች ራሱ ወገባቸውን አስረው ሲከራከሩላቸው ነበረ። እነሱ እንደዚህ አላደረጉም፣ እነሱ እንደዚህ አይነት ስራ የለባቸውም። እኛ እነሱን የምንወዳቸው የምንከታተላቸው፣ ቪዲዮቸው እናያለን፣ ላይክ እናደርጋለን። ከዛ ውጭ በገንዘብ አንረዳቸውም። እና በቃ በጣም ሲከራከሩላቸው ነበረ እነ ሀቢባ ጋር ገብተው ራሱ ማለት ነው። እነዚህ ልጆች እንደዚህ አይነት ወዳጅ ራሱ ለሁላችንም ቢሰጠን ደስ ይለናል። እንደዚህ አይነት አድናቂ፣ የልብ አድናቂ የሆነ ነገር ሲያገኝ የማይቀየር የልብ አድናቂ ሁላችንም የስጠን እውነት። እና ውድ ቤተሰቦቼ ያው ቪዲዮቻቸውን ሲለቀቁ ልክ እንደ ድሮ ላይክ እያደረግን እንዲሁም ሼር እያደረግን በሁሉም ሚዲያ ላይ እንትን እያልን እነዚህ ልጆች ማሳደግ አለብን ማለት ነው። ከጎናቸው መሆን አለብን። ጠላት እነሱ የሚሰበሩ መስሏቸው ብዙ እያለ ነበረ። ነገር ግን እነሱ በዚህ በተልካሻ ምክንያት ወደ ኋላ የሚቀሩ ልጆች አይደሉም ማለት ነው። እነሱ ስኬት አለም ምንድን ነው እቅድ አላማ ያላቸው ልጆች ናቸው። የት መድረስ እንዳለባቸው መጀመሪያ እንትን ብለዋል ማለት ነው። እዛ ቦታ ላይ ያለሙት ቦታ ላይ ያሰቡት ቦታ ላይ ሳይደርሱ ወደ ኋላ የለም ማለት ነው። ወደ ኋላ የለም ወደፊት እንጂ። እኛም ከጎናችሁ ነን፣ እናበረታታችኋለን። ሌላ ጊዜ እንደምናደርገው አሁንም እናደርጋለን ማለት ነው። በርቱልን። እና ውድ ቤተሰቦቼ እንግዲህ እስካሁን ድረስ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁኝ። ላይክ አድርጉ፣ እንዲሁም ደግሞ ሼር እያደረጋችሁ። ይሄኛው ቻናል አዲስ ነው፣ ዋነኛው ቻናል የተዘግቶብኝ ነው። ይሄን አበረታቱኝ ማለት ነው። ላይክ አድርጉ፣ ሰብስክራይብም አድርጉኝ፣ አበረታቱኝ፣ አሳድጉኝ።
ሁላችንም እጅ ለእጅ ተያይዘን ጉዞ ወደፊት ማለት ነው። ጉዞ ወደፊት፣ ወደ ኋላ የለም። እና ሁላችሁም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ።